እልሃለሁ እንዳትከተይኝ ወይኔ ያቀኛል የምር ያቀኛል ያቀኛል አርግጃለሁ ስለው ትቶኝ ሄደ ነው ያቀኛል ያቀኛል እውነት ያቀኛል እናንተ ምን አገባችሁ እናንተ ሰላም ውድ ቤተሰቦቼ እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ከናንተ ከራኩኝ በጣም ብዙ ጊዜ ሆኖኛል ዛሬ ደግሞ በአዲስ ቪዲዮ ወደናንተ መጥቻለሁ የመጣውበት ምክንያት ደግሞ ባረዲንን ፍራንክ ለማድረግ ነው ማለት ነው እናንተ ከኛ ጋር አብራችሁን ቆዩ አብራችሁን ሆኖ የፍራንኩ ርዕስ ደግሞ ምንድነው እኔ ስደውልለት ብዙ ጊዜ ስልኩን ስለማያነሳ ካሜራማኑ ነበር የደወለለት ማለት እኔ እዚህ እንዳለው አያውቅም እና ደግሞ በብዙ ማለት በጓደኞቼም ስልክ ስደውልለት ድምጼን ከሰማ በኋላ ስልኩን ይዘጋዋል ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ወደናንተ አብራችሁን ሁኑ አብራችሁን ቆዩ ቤተሰቦቼ አሁን እሱ ወደዚህ እየመጣ ነው እዚህ ሲመጣ ደግሞ ምን አለ መሰላችሁ እኔ እዚህ እንዳለው ምናምን አያውቅም እና ከካሜራማኑ ጋር ጓደኛ ስለሆኑ እሱ እንዲደውልለት አድርጋለሁ አሁን በመምጣት ላይ ነው እና አብራችሁን ቆዩ ደግሞ ቪዲዮአችን ቫይራል እንዲወጣ ሰብስክራይብ ሼር ኮፒ ሊንክ እንድታረጉት በትህትና ጠይቃችኋለሁ ቤተሰቦቼ አሁን እሱ ወደዚህ እየመጣ ስለሆነ ውድ ቤተሰቦቼ እና ካሜራማኑ ተከተለኝ ላጥላጥ ያላታስቀኝ በእግዚአብሔር በቃ ምንድነው ካንተ ግን ወይኔ ባልበላስ ብሩ ባይሰጠኝስ ቢቀርስ ውድ ቤተሰቦቼ አሁን ካሜራውን እንደብቃለን ማለት እዚህ ጋር እሱ እንዳለ ካሜራው እንዳለ እኔ እንዳለው አያውቅም እና እኔ ድንገት ነው የምመጣው እና ካሜራውን እንደብቃለን ካሜራውን እንደብቀው ቤተሰቦቼ አሁን እሱ እየመጣ ነው ካሜራውም ተደብቋል እና እኔ እዚህ እንዳለው አያውቅም ብያቸዋለሁ አሁን ላይ እየመጣ ነው እኔ እንዳለው ስለማያውቅ እስቲ እየመጣ ነው እና ካሜራውም ተደብቋል አብራችሁን ነው አብራችሁን ነው ቤተሰቦቼ ባሪ እንዴት ነህ ሰላም ነው እንዴት ነህ ሰላም ነው ከዚሁ ስትይ ማለትም እዚህ እኔ ነበርኩ ፈልጊክ እንድትመጣ ያደረኩት እኔ እኮ የደወለልኝ ማማን ነው ለኔን ስልክ በተደጋጋሚ ስለማታነሳ እንዲደውልልክ አደረኩ ጓደኛክ ነው ብዬ ለዛ ነው ማች መጥተሽ ነው አንቺ እኔ ትንሽ ቆየው እኮ በሰላም ነው በሰላም ነው እንዴት ነህ ደህና ነኝ ጠፋክ ስልክ አታነሳም የኔን ስልክ በሌላ ሰው ስልክም ስደውልልክ አታነሳም አንዴ ሄደሻል አይደለም ምንድነው መደወል ለምን አስፈለገ ማለት ኩል እኔ መደወል ለምን አስፈለገ እኔ መጀመሪያ ስለምንሽ እኔን ጥለሽ ሄደሻል አሁን ደግሞ እኔ መምጣቱ ለምን አስፈለገ እሱ የሆነው ግን በእኔ ምክንያት ብቻ አይደለም በሁለታችን መሀል በተፈጠረው ክፍተት ነው እሺ ያው ምን ነበር ለምንድን ነው ፈለግሽ እንዴ ምን ነው ቾኮሪክ ተረጋጋ እንጂ አረ ለኔ ነው እንትን ቸኩላለሁ ልጁ እየጠበቀኝ ነው የትኛው ልጅ እሱ እኮ እኔ እኮ ነው እየጠራሁት አሁን እሱ እዚህ የለም እሱ የለማ እና ወደ ስራ ልመለስ እንዴ ማለት እኔ አታወራኝም እሱ አሁን ለምሳሌ እሱ ቢኖር እሺ ምን ነበር እሺ ንገረኝ ለምንድን ነው የጠራሽኝ እሺ አሁን እኔ እንደዚህ አይነት ሁኔታ አላዋራም የሆነ ቦታ ቁጭ ብለን አረፍ ብለን እናውራ
እኔ ካንቺ ጋር የትም አልሄድም። የትም መሄድ አልፈልግም። እንዴ ለምን? በቃ ካንቺ ጋር የትም መሄድ አልፈልግምና ምን ለምን እንደፈለግሽ ንገሪኝና እሄዳለሁ ወይም እኔ እሄዳለሁ እኮ። ተረጋጋና እነግርሃለሁ። በእንደዚህ አይነት ስሜት ልነግርህ አልችልም እውነት ለመናገር። እሺ ምንድነው ንገሪኝ። እንዴ ደግሞ አትጩ። ሊመታሽ ራሱ እችላለሁ። ነርሆክ ሞታይ ይሆንኩ ነው። ለራሴ ብዬ ነው ተረጋጋቱ ራሱ። እንዴ ምን ማለት ነው? በቃ እኔ አንቺ ላይሽ ራሱ አልፈልግም። እንዴ ማለት ንገሪኝ ወይስ እሄዳለሁ እኮ። እነግርሃለሁ ግን ተረጋጋ። ተረጋግተህ እነግርሃለሁ ቀስ ብለህ። እሺ ምን ነበር? ተረጋጋ። በደንብ መረጋጋት አለብህ። ይሄን ለመስማት የምር መረጋጋት አለብህ። ፈጣሪው አሁን ትነግረኛለሽ ወይ አትነግረኝ? መንገርማ እነግርሃለሁ። መንገር ሲጀመር እኮ መስማትም አለብህ። ግዴታ ነው መስማትክም። ሲጀመር ለምን እንደመጣሽ አውቃለሁ። እንታረቀ ምናምን ለማለት ከሆነ አትልፊ። እኔ ከዚህ ከአንቺ ምንም አልፈልግም። በቃ ተለያይተናል አይደለ? በሰላም እንኖር እና ማንቺም በቃ ምንም። አይ ግን የተለያየነው እኮ በራስ ምክንያት ነው። እኔ ደግሞ ተመልሰን አንድ ላይ እኔ እኮ አሁን እሱ ማንሳት አልፈልግም። እሺ ስለሱ ነገር ተይው በቃ። አሁን እሱ ማውራት አልፈልግም። ገብቶሻል? ስለሱ ነገር አታሽብኝ። እሺ ግን አሁን የማወራክ ነገር በጣም የሚመለከትክ ነገር ነው። የሚመለከትሽ ስትይ የሚመለከት ጉዳይ ነው። እኔና አንቺ ምንም የለንም እኮ እናት። እርግጠኛ ነህ? እኔና አንቺ በቃ ምንም የለንም። ተለያይተናል አይደል? አዎ እኮ ምን ግን የተለያየነው እኮ ምክንያቱ አንተ ነህ እያልኩክ ነው። ስለዚህ በአንተ ምክንያት ነው የተለያየነው። በእኔ ምክንያት? አዎ። ኧረ ተይ አሁን ነው ነግሬሽ እኮ እኔ እሱን ማውራት አልፈልግም። የነገርኩሽ አይደል? አሰምም እንዴ? አሁንም አልተቀየርሽም አንቺ እንዴ? ማለት አሁን እኮ የምር የምነግርህ ነገር በጣም ሊያስደነግጥህ ይችላል ምናምን። የሆነ ቁጭ ብለህ ብትሰማ ይሻላል። እኔ ላንቺ ምንም ደንታ የለኝም። የፈለገ ነገር ብትሆኚ ምንም ለኔ ምንም አይሰማኝም። ተሻላ እኔ ላንቺ ምንም ነገር የለኝምና ልሂድ በቃ። እሺ ግን አርግዣለሁ። ኧረ እባክሽ። አዎ ምን ነው ሳቅ እንዴ? አያስቅም እኮ። ደስ ይላል ማለት ደስ ይላል ከማን እንዴ? ምን ማለት ነው? አዘጋጅሽ ለምን አትጠብቅኝም ነበር? አይ እሱ ገና ነው ብዬ ነው። እሱም ይደርሳል። አሁን ላይ ሲሪየስ እየቀለድኩ አይደለም እኮ። እኔም እየቀለድኩ አይደለም። እንደውም ደስ ይላል። ልጅ ማግኘትሽ እኮ በጣም አሪፍ ነው። ከማን አግብተሽ ነበር እንደ ከዚህ ከሄድሽ? ምን ማለት ነው? አግብተሽ ነበር እንደ? ሲጀመር እኮ ባይመለከትክ ላንተ ልነግርህ አልችልም እኮ። ስለዚህ ነገር ምን ይመለከተኛል ነው? አንቺ ይመለከታል ብትሆኚ እኮ ምን አገባኝ? አይ ይመለከታል። እሱ ይመለከታል ማለት ይመለከታል። እኔ በቃ ሌላ ነው። ምንድነው አንቺ ሌላ ወሬ የለሽም? አይ የምር ቁም ነገር እኮ ነው። እኔ እሱ ካሜራማኑ እንዲደውልልክ ያደረኩት ቀልድጄ ምናምን አይደለም። የቀልድ እኔ በጣም ብዙ መሄድበት ቦታ ቤት ውስጥ ብዙ ማድረገው ነገር አለኝ። ከማን ነው ያረገሽ? ከራስ። ምን ማለት ነው ሲጀመር? ምን ማለት ነው? ምን ማለት ነው? ከማንሽ ሲዲጋ ከራስህ። አያስቅም? ሲሪየስ እንዴ? እኔና አንቺ ምን አርግተን እናውቃለን? ምን ማለት ነው? እኔና አንቺ ምን አይ እሺ እኔ ባይሆን ባይፈጠር ምናምን ለምንድን ነው አርግጃለሁ ምናምን ምልክ አልልክም። ሲጀመር እኮ ብዙ ሰው እያየሽ ነው። ይሄ ችግር አለ አሁን ማለት ነው። እኔ ከአንቺ ጋር መጨቃጨቅ አልፈልግም። በቃ ቻው። እሺ በቃ በስልክ እናወራለን። እሺ ስልክ አነሳለሁ። ደውይልኝ፣ በስልክ እናወራለን። አይቻልም። አሁን አምነህበት ተማምነን ነው መሄድ ያለብን። ስለሱ በስልክ እናወራለን። እሺ በቃ ለምን እንዴ? በስልክ አይደለም። ይሄ በስልክ የምናወራበት ነገር አይደለም ሲጀመር። ሲቀጥል ደግሞ መጀመሪያ ስደውልልክ አይደለም በእኔ ስደውልልክ ይቀርና በጓደኞቼ ስደውልልክ እንኳን ስልክ ታነሳና ድምጼን እኮ ያው እዚህ መጥተሽ እየቀለድሽ ነው እንዴ? እየቀለድኩ አይደለም። ምን ሆነሽ ነው? እኔ እና አንቺ ምን አርግተን እናውቃለን? ምን ማለት ነው? ምን አርግተን እናውቃለን? እና አንቺ አሁን ምን አርግተን እናውቃለን? ንገረኝ። እኔ ካንቺ ጋር ምን እሱን ታውቃለህ? ኧረ እባክሽ የትም ሄደሽ የፈለግሽ ነገር ሆነሽ ብትመጪም ተጠያቂ ባሪ ነው። የትም ማለት አንቺ 5 ወር ሁሉ የቆየሽ ይሄን ነበር። 5 ወር ቤት ክላስ ብዙ ነገር ሳደርግ ነበረ ሶ እና ከ5 ወር በኋላ አሁን ደግሞ መተሽ አሁን እኮ የአንድ ሳምንት የአንድ ወር ከ2 ወር እርጉዝ ነሽ ማለት አሞኝ ነበረ። አያስቅም? ሲሪየስ እንዴ? ምን ማለት ነው? የምር እንዳትሄድ ሲሪየስ እንዳትይኝ እሺ? ጣላሻለሁ ሲሪየስ መጣ። አይ መጀመሪያ እኮ ተጣልተናል አይደለ? አንቺ ስለ ራስሽ ስለ ያወራሁሽ እሺ? እንዳንቺ አይደለም ነው። ምን ማለት ነው? በጥፊ ልልሽ ነበር
ትቀልጃለሽ እንዴ? አይ ሲሪየስ ነው የቀለድኩኝ አይደለም። የቀለድኩ ሳይሆን እከተልሃለሁ። እዛ ጋር የምታየው ፖሊስ አለ አይደለ? ኦር እሱን ልጠራ እዚህ ጋር ደግሞ በጣም ብዙ የተሰበሰቡ ህዝቦች አሉ። እነሱን ልጠራልህ እችላለሁ እና አሊያ ደግሞ ለቤተሰቦቼ መናገር እችላለሁ። ለኔ ቤተሰብ ምን ብለሽ ዲኤንኤ አለ እኮ እናት ኖርም አልኖርም አንተ በቃ ማመን አለብህ። ምን ማስረጃ አለሽ? ማስረጃ አለኝ። የኔ ምን ማስረጃ አለሽ? አለኝ ማለት እስቲ ያሳይ። በአንተ ምክንያት እንኳን ይሄው አማርኛ ጠፋብኝ። ምን ሲሚ አይ ሲሪየስ የምር ግን ሲሪየስ ታላሻለህ። አይ መጀመሪያ እኮ ተጣልተናል። ይሄ ወሳኝ ነገር ስለሆነ እኮ ወሳኝ ነገር ስለሆነ ነው አሁን ራሱ ያናገርኩ እንጂ እኔም የማናገሩ ኢንተረስት የለኝም። ቀልድ ከሆነ ይብራብሽ እየነገርኩሽ አይደል? ይብራብሽ። እኔ እንደዛ አይነት ቀልድ አይደለም ይሄ ሲሪየስ ነው። ቀልድ አይደለም የምር እስክትሄድ ድረስ ማለት ነው። ታክሲ የሚያስክ ባጃጅ የሚያስክ ምንም ነገር ያስክ እከተልሃለሁ። ሲሪየስ ይሄ ነገር ማመን አለብህ፣ ማወቅ አለብህ። ምንድነው ማመን? እንዴ አርግዤ ያለውኝ እንዴ ምን ማስረጃ አለሽ? ምን ማለት ነው? እኔን ካላመንከኝ ና ሐኪም ቤት እንሂድ። እኔና አንቺ ምን አርግተን እናውቃለን ነው? ምን ማለት ነው? ረሳከው? አንቺ የምትሰሪው ሙሉ የት አለሽ? የቆየሽ ቤት ነበርኩኝ፣ ክላስ ነበርኩኝ። በቃ ከ5 ወር በኋላ መተሻውን አርግዤ ያለ ምናምን ስትይ አይደብርሽም? ማለት ያንሳ ምንም ፔኑ አልተሰማኝም ነበር። መጨረሻ ልንገርሽ፣ አትከተለኝሽ? እከተላለሁ። ሲሪየስ እመታሻለሁ። ሲሪየስ እመታሻለሁ። አትከተለኝ? እከተላለሁ። እውነት እከተላለሁ። እስኪ ምታኝና እዚህ ጋር አይተሃል፣ እዛ ጋር ያለው ፖሊስ ለማን እንደሚፈርድ ደግሞ እናያለን። እንዳትከተኝ እሺ? ማለት እንዳትከተኝ። የምር እከተላለሁ። እንዳትከተኝ እሺ? እከተላለሁ። እንዳትከተኝ። ወይኔ ያቀኛል። የምር ያቀኛል። ያቀኛል። አርግዣለሁ ስለው ትቶኝ ሄደ ነው። ያቀኛል። ያቀኛል። እውነት ያቀኛል። እናንተ ምን አገባችሁ? እናንተ ምን አገባ? ፕራንክ ነው። ፕራንክ ነው። ፕራንክ ነው። የምር በዚህ ነው እንደ ታዲያ ፕራንክ የምታረገው? ተረጋጉ። ፕራንክ ነው። እውነት እየቀለድኩ አይደለም። የት አለሽ ካሜራ? ተው አንተ በቃ የት አለ ካሜራ? ፕራንክ ነው። ይቅርታ። አንተ ተረጋጉ። እውነት ተረጋጉ። እንዳታቆም